ማኔ አንድ 5 ብር ካለሽ እስቲ 5 ብር መመልሰው ማለት ነው። መመልሰው አሁን መልስልሃለሁ። የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ አስፈልገኝ አያባቲ ትንሽ አሁን ይመልሳል። በነገራችን መሸኮ አንሄድም እንዴ? አንሄዳለን። ቆይ ልጁ መጥቶ ብሎ የለ እንዴ? በቃ እሺ ነው መስሎብኛል። በቃ ነው አሁን እኮ ነው ይመጣል እኮ። አይ አንተ ጠብቀው ነው ልሂድ። ኧረ በቃ እዛው ጠብቂኝ። ፊላ ምን ነው ብቻህን እዚህ ቁጭ ብለህ? ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ገንዘብ ያለው ያውጣ። ኧረ 5 ብር ይሄ ገትሮኝ ጠፋ። የሚገትረው እንዴት ዋሉ ጎረምሳው መጣ። መጣው። እንግዲህ ትንሽ አስቆምኩት መሰለኝ። አስቆምከኝ ብቻ። እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው። ምን ነው እርሷ አጭበርባሪ ነው እንደዚህ ምን ነው መሰለኝ? አጭበርባሪ 5 ብር ነው የምፈልገው እኔ እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ነው የሰጠሁኝ። አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደሉ። አረራ የሚያመልጡ መስሎ የትም ሮጦ አመልጡኝ። የማይገርም ሞት እኔ ሮጠው ሊደርሱ ወይኔ የታባቱት ወይኔ አይፎን አይደለም፣ ከዛ የሚበልጥ ነው። አይፎን 17 300 ሺህ ብር አይደለም፣ 1 ሚሊዮን ብር። 1 ሚሊዮን ብር ወይኔ ጉዴ! አራት ዝም በል በእናትህ። ይሄን 1 ሚሊዮን የሚያወጣው ሲያስጠላ በእናትህ። የሆላንድ ሚሊዮን ብር የሚያወጣው በሽ ጥቅል ገዝቼ ገና ትኬቱን እንዳይጎት ነበር የሰረኩትና የሚደርሰኝ ነበር የመሰለኝ። ምንድነው በሽ ጥቅል? ሳፋሪኮም ኢትዮጵያ የበሽ ጥቅል ተጠቃሚዎችን በአጓጊ የገንዘብ ሽልማት እያንበሸበሸ ነው። ከ56 ሚሊዮን ብር በላይ ለሽልማት ቀርቧል። በየትኛውም የኢትዮጵያ ክልል ሆኖ አሸናፊ መሆን ይቻላል። የበሽ ጥቅሎችን በመጠቀም ዕለታዊ 100 ብር፣ ሳምንታዊ 100 ሺህ ብር እንዲሁም የሳምንቱ ትልቁ 1 ሚሊዮን ብር ተሸላሚ መሆን ያስችላል። ፓኬጁን ለማግኘት ወደ ኮከብ 77 መሰላል ወይም የኤምፔሳ አፕሊኬሽን በመጠቀም ማግኘት ትችላላችሁ። በኤምፔሳ አፕሊኬሽን ፓኬጅ ሲገዙ 2 የዕጣ ቁጥር የምታገኙ ሲሆን የበሽ ጥቅሉን በተደጋጋሚ በመጠቀም 1 ሚሊዮን ብር የሚያሸንፉበትን እድል ያስፉ። የኔ አባት ጠጣ ምንም አይልህም። እንደዚህ ነገር ቀምሻ አላውቅም። አንተ ምንም አይልም። የባህር ዛፍ ነው እኮ በጣም ነው የሚጣፍጠው። እኔ ጣዕሙ አይመቸኝም። በእናትህ በጣም አንተ ቅመሰው ብቻ አንዴ ተከትበህ ነው የምትቀረው። አባቴ ከይ ይቆጣኛል። ከየት ያያል? እኛ እኮ የማይቦታ ነን ያለነውና አንተ ተባክህ ዝም ብለህ ወይኔ እንዴት እንደሚጣፍጥ እንዴ ልጄ! ወይኔ አባዬ መጣ። ይኸው እየነገርኳቸው አባዬ አንተ ምን ለምን ተጣጣው? አይደለም እነሱ እኮ ናቸው። እኔ እኮ ማለት ነው ምንድነው እነሱ ናቸው? ልጠጣ አስተላልፈ የመጣሁት እኔ አልፈልግም እያልኳቸው እነሱ እኮ እኔ ባልመጣ ኖሮ አልገር ጠጣ አልነበረም አባዬ ይደለም እኔ ባልመጣ ኖሮ እንደዚህ እየቀዳ እያረክተ ጠጣ አልነበረ እኔ ባልመጣ ኖሮ ያረክታ ደግሞ ከየት ነው የገዛችሁት? ሰውን ጠይቅ እንዴ ወይ ማንን እንደ ወንድሜ ቦታ ፈልጋችሁ ነው? የምን ቦታ? ፓርኪንግ ነኝ። ቦታ ፈልጋችሁ ከሆነ ኧረ አይደለም። የአቶ ከበደን ቤት ታውቀዋለህ? አቶ ከበደ መኪና አላቸው? መኪና አላቸው? አዎ አላቸው። አዎ አላቸው። ምን አይነት መኪና ነው? ታኮማ ቢዜድ ፎሬክስ ላንድ ክሩዘር ትልቁ ራቫፎር ታኮማ ነው። ፎርድ ነው። ምንድነው እንትና ምንድነው ስሙ? ሲንጀር ጡጦች ቱዴይ ኢዝ ኤግዛም ዴይ። ሁላችሁም ወረቀት ታወጣላችሁ። ከላይ ስማችሁና ቁጥራችሁን ጽፋላችሁ። ምንድነው? እኔ ቤተሰብ ይቆጣኛል። ወረቀት መገንጠል አልችልም። ከዚህ የሚሰጠኝ ሰው ካለ ወረቀት። አረ ይቆጣል፣ ይገርፋል ምናምን። ወረቀቱን አስገነጥም ነው ይገርፉሻል። ለጀትና ለመርከብ ሲል አይቆጡም። አውጣ ይቻሉ ዛሬ ሌት ዘ ኤግዛም። አንተ ጸጉርን ተቆረጥ ብያለሁ ነበር እንዴ? ንቀት ነው? አይ አይደለም። ተቆረጥ ብያለሁ ነበር ወይ? ይሄ ንቀት ነው? ፋሽን you are disqualified። ውጣ። ይኸውላችሁ ይሄ ለእናንተም ጭምር ነው። በፈተና ሰዓት መኮረጅም ሆነ ለመኮረጅ መሞከር ዲስኳሊፋይድ ያስደርጋችኋል። ሁለተኛ ላይ ጻፍሻት አትነበብም ትንሽ ይነበባል እኮ። አረ ለኔ ነው ያልተነበበኝ። ውጪ ተንባጃም ቲቸር ጨርሻለሁ። ጨረስ ታይምስ አፕ። አረ ቲቸር እኔ አልጨረስኩም። ወንደር ላይ ቶሎ ጨርሰው 1 ሚሊዮን ብር ላስቤዛ ስትጨት አልበቃትም እኮ ነው ያልኳችሁ ያለው። 1 ሚሊዮን ብር
ምንም ከሞት አብቃቃለህ እንዴ? እኔ እኮ በሳምንት 3.5 ሚሊዮን ብር ነው የምሰጣት። እኛማ የጉማሬቄት ውስጥ ላይ ያለነው። ኧረ እዛው አስቀረን በእናትህ። አንተ አሁን ትዝ ሲለኝ ማለት ነው ለቅሶ አለብኝ ጥቁር መኪና ገዝቼ ለቅሶ ደረስ ቤት ልምጣ እስኪ። የጉማሬቄት ውስጥ ነው ያልከው? ቂጡ ራሱ ነን እንጂኛ። ምን ቆዝባችሁ ተቆዝ ደብሮቻል እንዴ? እናትና ናቸው መሰለኛ። አዎ የፊታችን ቅዳሜ እኮ አደይ ሚውዚክ ፌስት ተዘጋጅቷል። የት? ቃና ቢራ ሃውስ ነው። አታውቁም እንዴ? ማፓራጂዝ ከሳውዝ አፍሪካ ይመጣሉ እኮ። ፉሊጌት ጆን ፉሊጌት ምናምን አታውቃቸውም? በዛ ላይ እነ ኩል ሱሬ ግዳይም ይኖራሉ አሉ የተባሉ የከተማ ውስጥ ዲጆች አሉ። ልንከብት ነው መሰለኝ። እና ቲኬቱን ቻፓ ላይ ታገኙታላችሁ። ከፍላችሁ ግቡ እሺ። በር ላይ ማለ ወርድ ፕሮናንሴሽን ጌም ተጀምሯል። ባልተዛር ብራዘር በረንዳራስ ባውንደሪ አይነበብም እኮ ይሄ ምን ሆናችሁ ነው? ባልተዛር ነው። አረ አይነበብም ይሄ ሜሪንዳ ተጋቴ ማዘር መረመረ በርሜል ሞልባራት። ስንቶቻችሁ ልጅ እንዳለኝ ታውቃላችሁ? ያውም ወንድ ልጅ እንዴት አባቴ እንደምወደው። ግን አንዳንዴ የሚጠይቀኝ ጥያቄ አባዬ አንተ ጠይቀኝ ጀመረ ደግሞ ምንድን ነው? አንተና ማዬ እንዴት ወለዳችሁኝ? ቡቡዬ ስለምንወድህ ነዋ። እንደሱ ሳይሆን እኔ እንዴት ማዬ ሆድ ውስጥ ገባው? ያው እኔ እናትህን ስለምወዳት ኖ አባዬ ቀጥታ ንገረኝ፣ እንዴት ወደ ውስጥ ገባው? ምን አይነት ጣጣ ውስጥ ገባው? ይኸውልህ ቡቡዬ ስታደግ ይሄን ታውቀዋለሽ? እንብየው ንገረኝ። እናቴ ምን አርጋት ነው? ምን አረጋታለሁ? ተው ግን አንተ ልጅ ተው። ንገረኝ ብያለሁ፣ ንገረኝ። ዝም በል ጡብራስ። እሺ በቃ ተጀምሯል ያልከኝ ሽልማት ምንድን ነው? እሱን ልንገርህ። አሁን ቢንጎ የ200 ሺህ ብር ቦነስ ለ2 ቀን ይዞልን መጥቷል። በቀን 30 ሺህ ብር ይሸልም የነበረውን አሁን ደግሞ 200 ሺህ ብር ለ2 ቀን ይዞ መጥቷል። እና ሲመዘገቡ ፍላጎት የሚለውን ሪፈራል ኮድ ለሚጠቀሙ ለ1000 ሰዎች የ50 ብር ቦነስ አዘጋጅቷል። ቢንጎን በስልካቸው ወይም ስፒን ሰው ከሰው ጋር ለመጀመሪያ ጊዜ አስጀምሯል። ለመጫወት በዌብሳይታቸው ወይም በቴሌግራም ቦታቸው ገብቶ መጫወት ይቻላል። ሌላ ጥያቄ አለ? አዎ አባዬ። ዝም በል። ወይኔ ጀግና ወንድ ነኝ ብዬ ልዋረድ ነው። እርቦኛል ብለህ እኮ ነው የመጣሁልህ ብላ እንጂ። እሺ በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ፣ አፋኝ፣ ሚጥሚጣ ምናምን የሆነ ጀግና የሆነ ወንድ ነው ሲመቸኝ ነው የምልህ። ብላ አቃጠለህ እንዴ? ኧረ በጠራኝ ብላ የምታጣለኝ የሚያቃጥል ነገር እችላለሁ ብለኸኛል እንዴ? ያመጣሁልህ ይሄ ምን ይመስላል? በእናታችሁ የወንድ አልጫ ምንድነው? በፌደርሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው የረቦሳ ምን እርቧችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኝ እነሱ ስለማከበር ምናምን የመጣሁት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጠሪ አክባሪ ነው ብዬ ነው እንጂ። ስማ እንዴ ብፌ አልቋል። አልቋል። ምንም በላለው ጀምር አቆየለንም ቤተ ምግብ ይቅርታ እንዴ ብፌው ተስተካክሎ አልቋል ያልኩት። ወይ እሺ እናቴ እና እንዳልኳችሁ ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም እንደዛ። ቀደማ ሂድ አንተ ሂድ። የኛንም ያዝን ስጠው ሳለ